አብርሽ ለሩታ የፍርድ ቤት መጥሪያ ላከላት። እንግዲህ ትናንትና በተፈጠረው ነገር አብርሽ ልጄን የማየት መብት አለኝ ብሎ የፍርድ ቤት መጥሪያ ለሩታ እንደላከላት ሰማን። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ ሁልጊዜም መልካም መልካሙን ቅንቅኑን የምታስቡ ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ሁልጊዜም ከትክክለኛው ሰው ጎን የምትቆሙ የማትወገኑ ሁሌም እውነተኛውን ነገር እውነት ነው የምትሉ ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። እስካሁን ቤተሰብ ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ ሁኑኝ። ላይክ ሼር ማድረግ አይረሳ። ወደ ቪዲዮ ይገባል። እንግዲህ በትላንትናው ዕለት እንደተመለከትነው አብርሽ ልጁን ሊያይ የሩታ ቤት ሄዶ ነበርና ያጋጠመውን ነገር ሁላችንም ተመልክተነዋልና ያ ነገር እጅግ እንዳናደደውና ከዚህ በኋላ ደግሞ በዚህ መልኩ ልጄን ሳይ ለማየት ልጄን ላይ ብዬ በሚሄድባቸው ጊዜያት ሁላ እንደዚህ አይነት ነገሮች እንዲገጥሙኝ አልፈልግም። ስለዚህም ብሎ ነው እንግዲህ የፍርድ ቤት መጥሪያ ወረቀት መብቱን የሚያስከብርበትን ወረቀት ለሩታ እንደሰጣትና ሩታ የፍርድ ቤት ቀጠሮም እንደያዙ ሰምተን እንግዲህ ያው ብዙ ነገሮች ሊፈጠሩ ይችላሉ አብርሽና ሩታ መሀል። በተለይ ደግሞ ከነገሮች ከከረሩ በኋላ ሩታ ብቻዋን አብርሽም ደግሞ ከሄርሜላ ጋር ሆኖ ብዙ ነገሮችን እያሳየ ነበር። የሩታን ጓደኛ ጠርተዋት ሄርሜላን ጠርታት አብርሽ አብሯት ሄዶ እንዴት አይነት ነገሮችን እያሳዩ እንደነበረ አይተናል። ያው አብርሽና ሄርሜላ አንድ ላይ ሆነው እኛ ከተዋደድን የሚል ነገር አሳይተው ነበር። የዛ መልስ ምት ይመስላል እንግዲህ ትላንትና ደግሞ አብርሽን ቤት ልጁን ለማየት ሲመጣ ዳኒም ሁሉም ሶስቱም አንድ ላይ ሆነው በተራው ደግሞ አብርሽን አናደውታል ማለት ነው። እና ይህ ነገር እንግዲህ እንዴት ነው የሚቀጥለው የሚለው ነው። ምክንያቱም ደግሞ መበሻሸቅ ውስጥ ልጅ ወልዶ ሰው እንደ እውነት ለመናገር ልክ የሆነ አመለካከት አይደለም። ምክንያቱም ልጅ የወለደ ሰው በዚህ ልክ መበሻሸቅ የለበትም። ምክንያቱም ደግሞ የእናትን ፍቅር ልጅ በጣም በጣም ያስፈልገዋል፣ ግልጽ ነው። ከዛ በተጨማሪ ደግሞ የአባትን ፍቅር በጣም ልጅ እንደሚያስፈልገው ደግሞ ግልጽ ነው። ስለዚህ እንደዚህ አይነት መበሻሸቆች በራሱ በጣም አላስፈላጊ ናቸው። በጣም ህፃንነት ነው እና አብርሽ እዛ ቤት መጥቶ የተደረገውና የሆነው ነገር ራሱ እዛ ጋር ከሄርሜላ ጋር ያደረገውን እዚህ ደግሞ እነሱ አደረጉት ማለት ነው። ማለት መልስ ምት ነው የያዙት እነሱና ከውስጥ መስመርም እንግዲህ እንደደረሰን አስተያየት ከሆነ አብርሽና ሩታ አንድ ላይ መቀጠል አንፈልግም ብለው ቢለያዩ እንኳን ሁለቱ አንድ ላይ ባይቀጥሉ እንኳን አሁንም ቢሆን መቼም ቢሆን ልጅ እስከወለዱ ድረስ ሶስተኛ ወገን በመካከላቸው ማስገባት የለባቸውም። በተለይ ደግሞ ስለ ልጃቸው ጉዳይ ህይወቱን እሱም እንደፈለገ እሷም እንደፈለገች መኖር ይችላሉ። ከዛ በተረፈ ግን ልጃቸውን ሲያሳድጉ ወይም ደግሞ ልጃቸውን ማን ያየው ዛሬ አብርሃም ሊያይ መጥቶ የሚከለክሉት እነ ሜላት መሆን የለባቸውም። ሜሪም ሆነ ዳኒ የአብርሽ ልጁን እንዳያይ መከልከል የለባቸውም፣ አይችሉም። ሲጀመር እነሱ ይሄ ሩታ ብሽሽቁን ለመመለስ ብላ ያደረገችው ነገር ቢሆንም ያ ነገር ደግሞ አብርሃምም ራሱ ያደረገው ነው። እዛ ጋር ሆኖ ከሜላት ጋር ጠርቷት ሄርሜላ ሜላት እሱ ባሉበት አንድ ላይ ሆነው እንደዚህ አይነት ነገር ሲያደርግ ሜላትን ለማናደድ ያው ዞሮ ግቡ ሩታን እስከሆነ ድረስ እነሱን ለማናደድ እንደዛ ሲሆን እንደዚህ አይነት ነገር እንደሚጠብቀው ማወቅ ነበረበት። ምክንያቱም ደግሞ መጀመሪያም ሩታ ልጄን እኔንም ማየት አትችልም ስትል ነበር። አብርሽ ደግሞ አሁን እያለ ያለው ልጄን የማየት መብት አለኝ፣ አንቺ እንደፈለግሽ መሆን ትቻለሽ፣ ግን እኔ ልጄን የማየት መብት አለኝ። አዎ አብርሽ ልጁን የማየት መብት አለው። ሆኖም ግን አሁን ላይ እያረጉት ያሉት ብሽሽቅ ነው እና ደግሞ ሜላትም ሆነች ዳኒ አብርሽ ልጁን እንዳያይ ገፍተው ከቤት ሊያስወጡት አይችሉም። እንደዛ የማድረግ መብት የላቸውም። ምን ማለት ነው? አባት ነው እና ቢተኛ እንኳን ከሩቅ አይቶት ቤት ምንም ማለት አይደለም። ልጁ ቢተኛ እንኳን እስኪነሳም ቢሆን ቁጭ ብሎ ጠብቆ ልጁን አይቶ አጫውቶ መሄድ ይችላል የሚል አስተያየቶች ሰምተናል። በሌላ በኩል ደግሞ አብርሃም ሁል ጊዜ ልይ ብቻ ነው ሲል የምንሰማው። ቤት ገብቶ
ለልጁ የሆነ ነገር ሲያደርግም አይተነው አናውቅም። ቪዲዮ ላይ እንዳለ የሚመጣው አብርሃም ልጁን ልይ ሲል ብቻ ነው። ልጄን ማየት አለብኝ፣ ልጄን አሳየኝ ነው። ሩታ ደግሞ እንግዲህ ካሳለፈችው ነገርም አንጻርና በእርግዝናውም ሆነ ስትወልድ ሆኖ ብዙ ነገሮችን ስላላገዛት እሱ የራሱን የተመቸውን ህይወት እየኖረ፣ ምክንያቱም ሴት ልጅ አንዴ ከወለደች በኋላ ህይወቷን የምትሰጠው ለልጇ ነው። ያው ወንድየው ሌላ ቤት መስርቶ ሌላ ልጅ ወልዶ ከዛ መኖር ይችላል። ግን በተመቸበት ሰዓት ደግሞ እየመጣ ልጁን እያየ እዚህ ጋር ያቋረጠው ህይወት አለ እኮ። እዚህ ጋር እኮ ሩታን ልጅ ሲያስወልዳትና ልጅ ሲኖራቸው ሁለቱ እሱ አሁን እዚህ ጋር የሆነ ነገር አለ። ምክንያቱም ሩታ ልክ እንደሱ ሌላ አግብታ በነፃነት ልትኖር አትችልም። ልጅ አላት እና ለልጇ መጀመሪያ ማድረግ ያለባትን ታደርጋለች። ምንጊዜም እናት እንደዛ ናት። ወንድ ግን በቃ እንደዚህ ነው። ልክ እንደ አብርሽ ነው። የፈለገውን ማድረግ ይችላል። ከሄደ በኋላ የፈለገውን መክረ፣ ከዛ ደግሞ ሲፈልግ መጥቶ ልጁን አሳየኝ ማለት ይህ በራሱ ልክ አይደለም። ስለዚህ ሩታ ስቃዩን የምታውቀው እሷ ናትና እሷ በፈለገችበት ሰዓት በዚህ ቀን ልጅህን ማየት ትችላለህ ማለት ትችላለች። ይሄ ደግሞ የሚያስከስሳት ነገር አይደለም። ልጅን ከነጭራሹ አታይም ሳይሆን እሷም ያለችው እስኬጁል አድርጌልክ ፕሮግራም አውጥቼልክ ልጅን ታያለሽ ነው። ይሄ ሊያስከስሳት አይችልም የሚል ደግሞ አስተያየት በሌላ በኩል ሰምተናል። ምንም ደግሞ ህግም ቦታ ቢሄዱ አሁን ላይ ልጁ ሩታ ጋርና ሩታ ጋር እናቱ ጋር እንዲያድግ ነው ህግም ሊፈቅድ የሚችለው። ግን ህግ ወይ እሱን በፈለገበት ቀን መጥቶ እንዲያይ መብትም ሊሰጠዋል። ይህ ደግሞ ሩታ ይሄን ነገር እንዲያውም እሱን አስማምታው እንደዚህ ነው ከኔን ጋርም በየጊዜው መታየቱ አብርሽን በየቀኑ ማየቱ ምናልባት የሚከብዳት ከሆነ እሷን ህይወቷንም ሰላም የማይሰጣት ከሆነ ስለዚህ በውጭ ላሳይክ እንደዚህ ነው የሚለውን ነገር ብታስማማ ይሻላል እንጂ ለአብርሽ ደግሞ ህግ በፈለገበት ጊዜ መጥቶ ልጄን ልይ ባለበት ሰዓት ልጁ በናፈቀው ሰዓት ሁላ መጥቶ የማየት መብት ይኖረዋል፣ የማየት መብት አለው የሚል ህግን ሊያጸድቅለት ስለሚችል አብርሃም ደግሞ አሁን ላይ የሚፈልገውም ደግሞ ያንን ስለሆነ ምናልባት ሩታ ህግ ጋር አብርሃም ይሄን ጉዳይ መውሰዱ እሷን ሊጠቅማት አይችልም። ምክንያቱም እሷ ጋር ማደጉን አብርሃምም አልተቃወምም። እንግዲህ ብዙ ጊዜ የሚያጨቃጭቀው ነገር እናቱ ጋር ይሁን አባቱ ጋር ይሁን የሚለው ነገር ነው። ልጅ ህግ ጋርም እንዲፈረድ የሚያደርገው ነገር። አብርሃም ግን ቀድሞ ያን ነገር ለእሷ ሰጥቷታል። ለልጄ አስባለሁና እኔ ደግሞ ልጄ እናቱ ጋር ማደግ አለበት፣ የእናቱን እንክብካቤ ይፈልጋል፣ እድሜውም ነው ያን ማግኘት ያለበትና ማግኘትም የሚችልበት እድሜው ነው። ስለዚህ ከእናቱ ልነጥለው አልችልም። ሆኖም ግን በፈለኩበት ሰዓት መጥቼ ልጄን ማየት እችላለሁ ነው ያለው። ስለዚህ ህግ ያን ነገር እንደተወ ለእናቱ ጋር እንዲያድግ ልጁን እንደተወ ሲያውቅ በእርግጠኝነት ደግሞ የፈለገበት ቀን መጥቶ እንዲያይም ያደርገዋል። ስለዚህ ይህ ነገር ህግ ላይ መድረሱ ሩታን ሊያዋጣት አይችልም የሚል ደግሞ አስተያየትም አለ። እንግዲህ የህግ ጉዳይ ወዴት ያመራቸዋል፣ አብርሃምንም ሩታንም ወዴት አይነት መንገድ ህጉ ያመራቸዋል የሚለውን በቀጣይ የምናየው ይሆናል። እስካሁን ቤተሰብ ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ እንድትሆኑኝ በትህትና እጠይቃለሁ። ላይክ ሼር ማድረግ አይረሳ። ሰላም ቆዩ።